ሙዚቃው ከተለቀቀ በኋላ በርካታ ነገሮችን እንደምታዩ ምንም ጥርጥር የለውም። እኔ ትልቅ ነገር ነው በታሪካችን ይሄ በእውነት በአንድ ወቅት የሚወሩ ትልልቅ ነገሮች ካሉ በታሪክ ወደ ኋላ ሄዳችሁ ለዘመናት የሚነገርላቸው ነገሮች ካሉ አንዱ ይሄ የቴዲ አፍሮ የዛሬው አልበም ጉዳይ ነው። ቴዲ በጣም ብዙ ጊዜ መነጋገሪያ ሆኗል። ሯጭ ነው። የራሱን ሪከርድ እየሰበረ የራሱን ሪከርድ ሰበረ። በዓለም አንደኛ ነው፣ ሪከርዱ የሱ ነው። ግን የራሱን ሪከርድ ደግሞ ሰበረ የሚባል በሩጫ ነው የማውቀውና በእንዲህ አይነት ነገር በጣም ከፍ ባለ የሀገር ጉዳይ ከፍ ያለ የኪነ ጥበብ ነገር በከፍተኛ ደረጃ የራሱን ትልቁን ሪከርድ እየሰበረ የሚሄድ ሰው እኔ ቴዲ አፍሮ ነው ያየሁትና የሚገርም ነገር ነው። በጣም ብዙ ነገር በእርጋታ ብትመረምሩት የሚገርም ብዙ ነገር ታዩበታላችሁ። እና ለማንኛውም ግን ወሳኝ በሆነ ሰዓት ወሳኝ የሆነ ስራ ወጥቷል። ቀላል ነገር አይደለም። የሀገራችንን እጣ ፋንታ ሊቀይር የሚችል አቅም ያለው ነው። ያን ያህል ህብረተሰብን ሊያስተባብር ይችላል። የሀገር ጉዳይ የሚቀየረው በህዝብ ነው። ህዝብን ግን የሚያነሳሳው ኢቨንት ነው ወይም ሁኔታዎች፣ ቅጽበታዊ የሆኑ ሁኔታዎች ከታሰበባቸው በጥናት ከተሰሩት ይልቅ የህብረተሰቡን ልብ ባንዴ ሊገዙ የሚችሉ ድንገተኛ ቅጽበታዊ ነገሮች ብዙ ለውጥ ያመጣሉ። ብዙ ጊዜ ለውጦች የሚመጡት ህዝብ የሚነሳሳው በእንደዚህ አይነት ቅጽበታዊ በሆነ ነገር ነውና እኔ በእውነት ብዙ የፖለቲካ ትርምሶች አይተናል። ብቻውን ሐሳብ የሆነ ብቻውን ድርጅት የሆነ ብቻውን አነጋጋሪ የሆነ ብቻውን የህዝብን ትርታ ባንዴ ለማነሳሳት የሚችል በጣም የሚገርም ነው። ገና ከመጀመራችን በርካቶች የቲክቶክ ሰዎች ገብታችኋል እንዳያችሁት። ግን ከአድናቆቻችን ይልቅ ሪፖርት አድራጊዎች ስለበዙ አፒል እያደረኩ ነው። አሁን እንደምታዩት እንግዲህ ያው ሪፖርቱ ስለሚመጣ ቫዮሌት አድርጓል ይላል እንግዲህ እና ቫዮሌት ማድረጉን your life is not eligible for recommendation and restriction in search result because it contains okay or አፒል አድርጋለሁ ሐሰት ነው። የሚገርም ነገር ነው። በሲስተሙ ሊያዳምጣቸው የሚችል ኮምፕሌን ነው እየፈለጉ የብልጽግና ሰዎች ኮምፕሌን የሚያደርጉት። የሚገርም ከምናቀርባቸው ነገሮች ከምናሳያቸው ነገሮች ይነሱና ስለሚያውቁት ባለሙያዎቹ ስለሆነ ይሄን ነገር ተቀጥረው የሚሰሩት የቲክቶክም ፌስቡክም ዩቲዩብም ሶፍትዌሩ ሊሰማው የሚችል ቋንቋ ነው የሚናገሩት። ከባድ ገንዘብ ተከፍሎ በጥናት ቢሰራ ነገር እኮ ነው። የሚገርም ጉዳይ ነው። ዝርዝሩን ለማስረዳት እነሱ ጋራ አብሮ ጊዜ ማጥፋት ስለሚሆን ነውና ብዙም ስለማይጠቅማችሁ ልተው እንጂ እንዴት ኮምፕሌን እንደሚደረግ የራሱ የሆነ ነገር አለው። ምን አድርገህ ኮምፕሌን ብታረግ ኮምፕሌንህን አልጎሪዝሙ ሊቀበለው ይችላል ወይም ደግሞ የተጻፈው ሶፍትዌር ሊያነበው ይችላል የሚለውን ባለሙያዎች ያውቁታልና ካሉን ዝግጅቶቻችን ላይ የዛ አይነት ሪፖርቶች እያቀረቡ ነው የሚያዘጉት ምን የሚሉት እና ቻናላችን ስቲል አለ ግን ሪኮመንዴሽኑን ስለሚቀንሱት ብዙ ሰዎች ባንዴ እንዲደርስ አያደርግም። ለዚህ መድኃኒቱ እናንተ ታፕ ሚሉትን ማድረግ ሪፖስት ማድረግ ኮሜንት ማድረግ ላይክ ማድረግ ያስፈልጋል። ቲክቶክ ላይ ያላችሁ ሰዎች ይሄንን ጉዳይ እንድንመክት ልታረጉ እንችላላችሁ። የእናንተ ጉዳይ ነው፣ መተባበር መቻል አለብን። ወደ ዝግጅቴ ነው የሚሄደው። ሁላችሁንም ሰላም ብያለሁ። መጀመሪያ ደረጃ ሁሉም ላይ እየታየ መሆኑን ለማየት ነው። በቋሚው ቻናላችን የራምብል ቻናላችን ኦኬ ባንዴ ተመልሳችሁ መጣችኋል። ራምብል ዋናው ቻናላችን ነው። ኦልራይት ፌስቡክም ላይ እንደዚሁ አላችሁ እያያችሁን ነው። ኦልራይት በሶስት ነገር ላይቭ እንታያለን። በራምብል በቲክቶክ እንዲሁም በፌስቡክ ላይቭ በሶስቱም አለ። የሶስቱም ሊንክ ቴሌግራም ቻናላችን ላይ አለ፣ ዋትስአፕ ቻናላችን ላይ አለ፣ ፌስቡክ ፔጃችን ላይም አለ። የምትፈልጉትን ሊንክ እየመረጣችሁ ልትከታተሉ ትችላላችሁና የቴዲ ጉዳይ በጣም አነጋጋሪ ሆኗል። ብልጽግና ብዙ ርቀት ሄዷል። ብዙ ርቀት ሄዷል። ስለ ቴዲ ስለ ዘፈኑ ስለምን ብዙ ሚዲያዎች ተናግረዋል። ዋይ ቴዲ በዚህ ደረጃ የሚለውን ብዙዎች ስላሉት እዛ ላይ ብዙ ላደክማችሁ አልችልም። ግን በኪነ ጥበብ ውስጥ የቴዲ የሸፈነው ቀዳዳ እኛ እንናገር ከመር ነው ማለት ትንሽም ቢሆን በኪነ ጥበብ በር ላይ የነበርን ሰዎች እንናገር። የነቁ የኪነ ጥበብ ሰዎች ታሪካችንን ወደ ኋላ ሄዳችሁ ብታዩ
በታለንት ነው ኪነ ጥበብ ውስጥ የሚገባው። ጄነራል እውቀት ምኑ ሁሉም ላይ አለ ማለት የተወሰኑ የኪነ ጥበብ ባለሙያዎች ሁሉን አሟልቶ የሰጣቸው አሉ። ጄነራል እውቀቱም አጠቃላይ እውቀቱም ያላቸው ፖለቲካል እውቀት ማለት ነው፣ የሳይንስ የነባራዊ ሁኔታ በቃ አዋቂ ነው የምትለው አይነት የተዋጣለት ሁሉ ነገር ሁለገብ የሆነ እውቀት ያለው ምናምን ጥቂት ነው በኪነ ጥበብ ውስጥ የሚታየው። በኪነ ጥበብ ውስጥ ብቻ አይደለም፣ በዶክተሮችም ውስጥ እንደዛ አይነት ሰው ጥቂት ነው። በኢንጂነሮችም ውስጥ እንደዛ አይነት ሰው ጥቂት ነው። በፓይለቶች በምናምን ምክንያቱም እነዚህ ሁሉ ስልጠናዎች ናቸው። ፓይለት ትሆናለህ፣ ሰልጥነህ ነው የምታበረው። ዳዝሚን ጀነራል ኖሌጅ ከአንድ ገበሬ በጣም ይበልጣል ማለት አለ። አንድ ብዙ ነገሮችን ያየ በትምህርት ከፍተኛ ደረጃ ያልደረሰ ሰው አጠቃላይ የእውቀቱ አድማስ የሰፋ ይኖራል። በማንበብ በተመክሮ በልምድ በስራ በምን ያካበተው ማለት ነው። በተፈጥሮ ጊፍትም ሆኖ ነገሮችን የማገናዘብ ምናምንና እውቀት ሲለካ ስልጠናና እውቀትን ለይቶ ማየት ያስፈልጋል። እውቀት ብዙ የተዋጣለትን ነገር አንድ ላይ ማግኘት ነው። የማስተዋል እንትኑ ሁሉ ራሱ እውቀት ነው። ስለዚህ በዛ